እሺ ዛሬ የምናየው የጎልድን የወሰድነውን ሐሙስ ዕለት የወሰድነውን የጎልድ ሪካፕ የወሰድነውን ትሬድ ሪካፕ እና ሃየር ታይም ፍሬም ላይ መጀመሪያ ባያዛችንን እናወጣለን። ባያዛችንን ስናወጣ ዴይሊ እንደምናየው ክሊር የሆነ ዴይሊ ፌር ቫልዩ ጋፕ አለ። እዚህ ጋር የሰጠን ፌር ቫልዩ ጋፕ አለ እና የምንጠቀመው ደግሞ ፎሬቨር ሞዴል ነው። ማወቅ የምትፈልጉ ከሆነ ስለ ፎሬቨር ሞዴል የኔታ ኤፍኤክስ የሚባሉ የዩቲዩብም አላቸው፣ ቴሌግራም ቻናልም አላቸው። እሱ ጋር ሄዳችሁ ቼክ ማድረግ ትችላላችሁ። ዛሬ የምንሰራው የጎልድን ሪካፕ ይሆናል ማለት ነው እና እንደምታዩት እዚህ ጋር ኦብቪየስ የሆነ ክሊር ድሮ ሊኩዲቲ ነበረን። ወደዚህ ወደ ኢንተርናል ሊኩዲቲ መጣ። ፕራይስ እንደዛ ነበር ሲመጣ እንዲመጣ ስንጠብቅ የነበረው። ልክ እዚህ ከመጣ በኋላ የምናየው ታይም ፍሬም አላይመንት ስላለ ከዴይ ወደ ዋን ሀወር ነው የሚለው ማለት ነው። ዋን ሀወር ላይ ስንሄድ ዴይሊ ፒዲአርኤ ስላገኘን ዋን ሀወር ላይ ስንሄድ ዴይሊ ለዋን ሀወር ማርኬት ሜከር ባይ ሞዴል ሰርቷል ማለት ነው። እዚህ ጋር እንደምታዩት ማርኬት ሜከር ባይ ሞዴል ኦሪጂናል ኮንሶሊዴሽን አለ። እዚህ ጋርም ሌላ ኮንሶሊዴሽን አለ። እዚህ ጋርም ሶስተኛ አለ። ይሄም መጨመር ነበረበት፣ ያው መጀመሪያ ፐርጅ ስለተደረገ ነው እንትን ያልኩት እና እዚህ ጋር ትክክል የሆነ ማርኬት ሜከር ባይ ሞዴል ነው እየሰጠን ያለው። ከዛ ምን እንጠብቃለን? ዋን ሀወር ላይ ሄደን ፒዲአርኤ እንጠብቃለን ማለት ነው። ፒዲአርኤ እስኪሰጠን እንጠብቃለን። ፕራይስ ፒዲአርኤ ለእኛ መግቢያው ዋን ሀወር ላይ ፒዲአርኤ መስጠት አለበት። ዴይሊ ፌር ቫልዩ ካገኘን በኋላ ዋን ሀወር ፒዲአርኤ እንጠብቃለን ማለት ነው እስከሚሰጠን ድረስ። እንደዛ ነው። ዊክሊ ከሆነ ደግሞ ፎር አወር እንጠብቃለን። መንዝሊ ደግሞ ከሆነ ዴይሊ ፒዲአርኤ እስከሚሰጠን እንጠብቃለን ማለት ነው። ከዛ ስንወርድ ማርኬቱ እዚህ ጋር ኤዥያን ኤክስፓንድ ነበረ። የኤዥያን ነው ይሄ ማታ ላይ የነበረ ነው እና እዚህ ጋር ያለውን ፒዲአርኤ ዲስሪስፔክት አድርጎ ሌላ አዲስ ፒዲአርኤ እስከሚፈጥር ነው። እዚህ ጋር ፒዲአርኤ ሰርቷል ለቤሪሽ የሚሆን በያዛችንን የሚያበላሽ ማለት ነው። ስለዚህ እሱ ዲስሪስፔክት እስከሚሆን ድረስ እንጠብቅና ልክ እሱ ዲስሪስፔክት ከሆነ በኋላ የሚሰጠን የመጀመሪያ ፒዲአርኤ እንጠቀማለን ማለት ነው። አሁን ይሄ ኤዥያን ኤክስፓንድ ነው። ስለዚህ ዴይሊ ፕሮፋይላችን ምን ይሆናል ማለት ነው። ስለ ዴይሊ ፕሮፋይል እንትን ካላችሁ ይሄ ዴይሊ ፕሮፋይል ኤዥያን ኤክስፓንድ ከሆነ ለንደንም እና ኒውዮርክ ኮንቲኒው ነው የሚያደርገው። ኤዥያን ደግሞ ኮንሶሊዴሽን ከሆነ ብዙ ጊዜ ለንደን ማኒፑሌት ያደርጋል። ከዛ ኒውዮርክ ደግሞ ዲስትሪቢዩት ያደርጋል ማለት ነው። ስለዚህ ይሄ ለንደን ኤዥያን ኤክስፓንድ ለንደን ኮንቲኒዩሽን የሆነ ዴይሊ ፕሮፋይል ነው ያለን ማለት ነው። ስለዚህ ታርጌቶች አሉን፣ ክሊር የሆኑ ታርጌቶች፣ ማርኬት ሜከር ባይ ሞዴል የሆኑ ታርጌቶች አሉን። እዚህ ጋር ኦሪጂናል ኮንሶሊዴሽን አለ። እዚህ ጋርም ሌላ ሁለተኛ ኮንሶሊዴሽን፣ ሶስተኛ ኮንሶሊዴሽን አለ። እነሱን ታርጌት ማድረግ እንችላለን ማለት ነው። ኦኬ ከዛ ቀረብ ስንል ወደ ማርኬቱ እዚህ ጋር ዋን ሀወር ፌር ቫልዩ ጋፕ ሰጥቶናል። እንደምታዩት ዋን ሀወር ክሊር ፌር ቫልዩ ጋፕ ሰጥቶናል። እዚህ ጋርም በእርግጥ ሰጥቶን ነበረ የበፊት ማርኬቶች ላይ፣ ግን ያልጨረሰው ሊኩዲቲ ያለ መውሰድ ያለበት ማለት ነው። እዚህ ጋር ያለ መውሰድ የነበረበት ሴል ሳይድ ሊኩዲቲዎች ነበሩ እዚህ ጋር መወሰድ የነበረባቸው ማለት ነው። እነሱን ካጸዳ በኋላ ማርኬት ወደ ላይ ወጣ ማለት ነው። ስለዚህ ዊክሊ ፕሮፋይላችንም እንደሚያሳየው ዴይሊ ላይ መተን ነው እዚህ ፒዲአር ላይ የገባው መንዴይ ላይ የዊኩን ሎ የፈጠረው ፍራይዴ ደግሞ ምን እናደርጋለን? ይሄ ፕራይስ ፍራይዴይ ላይ የዊኩን ሎ ፈጠረ ማለት መንዴይ፣ ቲውስዴይ እና ተርስዴይ የሚሆኑት ቀናት የሚቀጥሉት የሚመጡት ሳምንታት ኤክስፓንድ ነው የሚሆኑት። ስለዚህ ኤክስፓንድ ነው የምንጠብቀው ማለት ነው እንደ ዊክሊ ፕሮፋይል። እንደ ዴይሊ ፕሮፋይል ደግሞ እንዳየነው ኤዥያን ኤክስፓንድ ለንደንም ኮንቲኒው ነው የሚያደርገው። የኤዥያን ኤክስፓንድ ይዞ ለንደንም የኮንቲኒው ምንድነው እያደረግን የምንገባው? ፒዲአርኤ እየጠበቅን ብቻ መግባት ነው ማለት ነው። ልክ ለንደን ከመጣ በኋላ ፒዲአርኤ እየጠበቅን መግባት ብቻ ነው ማለት ነው። ስለዚህ አሁን ይሄንን ለዚህ ደግሞ ለዋን ሀወር ደግሞ ዋን ሀወር ላይ ላለ ቀጥታ ዋን ሀወር ላይም ገብቶ እዚህ ጋር ስቶፕ ሎስ አድርጎ ታርጌት ፕሮፊት እስከዚህ ድረስ መጠበቅ ይቻላል። ያው እኔ የምጠብቀው ታርጌት ፕሮፊት 1 to 2 ነው። 1 to 2 ድረስ ብቻ መውሰድ ይቻላል እና
ዋን ቱ ቱ ጠብቀን እንትን እንላለን ማለት ነው። ልክ 1 ሀወር ኢንተሪ ስዊንግ የምታደርጉ ሰዎች ግን እስከዚህ ድረስ በቃ በጣም ማርኬቱ በጣም አሪፍ ነበር። እዚህ ድረስ የምትጠብቁት ታርጌታችሁን ሂት ያደርግላችሁ ነበር ማለት ነው። እንደውም ፈጣን ነበር በጣም ትላንትና። ስለዚህ 1 ሀወር መግባት ይቻላል። እኔ ግን ለሞር ስቶፕ ሎስ ሪፕሌስመንት እና ቶሎ ብሎ ማርኬቱን የምፈልገውን አይነት 1 ቱ ቱ ወስዶ ቶሎ ለመውጣት ከማርኬቱ እንደዛ ነው ባይዘው ማድረግ ያለባችሁ። ማርኬት ላይ መቆየት ምናምን ጥሩ አይደለም። ሰም ሶፍት ኦፍ ሌላ ማኒፑሌሽን ሊመጣ ስለሚችል 1 ቱ ቱታችሁን ወስዳችሁ መውጣት ማለት ነው። እኔም እንደዛ ነው ያደረኩት። ስለዚህ እንደ ታይም ፍሬም አላይመንት መሰረት ከ1 ሀወር ወደ 5 ሚኒት ነው ቀጥታ የምንሄደው ማለት ነው፣ ለኢንተሪ ፍለጋ ማለት ነው። ስለዚህ ኢንተሪ ፍለጋ ስንሄድ ከ1 ሀወር ቀጥታ 5 ሚኒት ሄድን ማለት ነው። 5 ሚኒት ላይ አሁን ምን እንጠብቃለን? ምን እስከሚያደርግ እንጠብቃለን? ፕራይስ ለኛ ኢንተሪ እስከሚሰጠን። እንዴት አድርጎ ነው ኢንተሪ የሚሰጠን? አንደኛ ኤምኤስኤስ ሰራ የምንለው እቺኛዋ ስዊንግ አለች እዚህ ጋር ስዊንግ ሃይ የሚባለው ወይ ስዊንግ ሎ የሚባለው የሶስት ካንድሎች ሰሪት ነው። አንደኛው ካንድል በታች ያለው ይሄ የላይኛው ካንድል፣ ከዛ ሁለተኛው ደግሞ እቺ ታችኛው ካንድል፣ ይሄ ስዊንግ ሃይ ነው። የ5 ሚኒት ስዊንግ ሃይ ማለት ነው። እሱን ሰብሮ ወይ ሳም ሶርት ኦፍ ፒዲአር እስኪሰጠን እንጠብቃለን። የ5 ሚኒት ፒዲአር ማለት ነው። ወይ ፌር ቫልዩ ጋፕ ሊሆን ይችላል። ብሬከር ብሎክ አሁን እንደተጠቀምኩት እኔ አሁን የተጠቀምኩት ዩኒኮርን ሞዴል ነው። ዩኒኮርን ሞዴል ማለት እዚህ ጋር ያለችውን ፌር ቫልዩ ጋፕ ሁለቱ በአንድ ላይ ሲመጡ ፌር ቫልዩ ጋፕ እና ብሬከር ብሎክ አንድ ላይ ሲመጡ ማለት ነው። ይሄ ብሬከር ብሎክ ይሆናል። የዚህኛውን ሊኩዲቲ የዚህን የሴል ሳይዱ ሊኩዲቲ ሲወስድ የምትመጣ ከመውሰዱ በፊት ያለችው ኮንሲኩቲቭ ሌሎ ብዙ ካንድሎችም ሊሆኑ ይችላሉ። እነዚህ እቺ ቡሊሽ ካንድሏ ብሬከር ብሎክ ትባላለች ማለት ነው። ሊኩዲቲ ከመውሰዱ በፊት ያለችው ልክ ሊኩዲቲ እንዲወስድ ያደረገችው ማለት ነው። እቺኛዋ ብሬከር ብሎክ ትባላለች እቺ ቡሊሽ ካንድል። ከዛ ይሄንን ሊኩዲቲ ፐርጅ ካደረገልን በኋላ ምን እንጠብቃለን? ማርኬት ስትራክቸር ሺፍት ከሰራ በኋላ ፕራይስ እዚህ ዩኒኮርን እኛ ኢንተር እንድናደርግ እዚህ ዩኒኮርን እንትን ላይ መምጣት አለበት፣ ኤሪያ ላይ መምጣት አለበት ኢንተር ለማድረግ ማለት ነው። ልክ ዩኒኮርን ቦታው ላይ ሲመጣ 1 ቱ ቱዎችንን ዘርግተን ኢንተር አደረግን። 1 ቱ ቱ በቃ 1 ቱ ቱዎችንን ብቻ ወሰድን። ይሄ 1 ቱ 2.9 ነው። ያው ለፈንዲንግ ፕሮፈርሞች ምናምን ከእናንተ ፊ ስለሚቆንተን ስፕሬድ ምናምን ይሄ እንትን ስለሚቆርጡ ለሱ 1 ቱ 1 ነበር የሚመከረው። እኔ እስከዚህኛው ኤሪያ ድረስ ጠበቅኩትኝና 1 ቱ 2.9 ነው ወሰድኩ ማለት ነው። ይሄ ማርኬት 1 ሀወር ላይ ብትገቡት እስከዚህ ድረስ መጠበቅ ትችላላችሁ። እስከዚህኛው ድረስ ማለት ነው። እስከዚህኛው ሊኩዲቲ ሌቭል ድረስ መጠበቅ ትችላላችሁ። እዚህ ድረስ መጠበቅ ይቻላል። ስለዚህ 1 ቱ ስንት ማለት 1 ቱ 7 ማለት በጣም እንግዲህ እንትን የሆነ ማርኬት ነው። ከዚህ በላይ ምንም ሊሰጥ አይችልም። ይሄ በጣም አሪፍ የሆነ ታርጌት ነው ያለን እና በእንደዚህ አይነት መልኩ መስራት ይቻላል ማለት ነው። ሌላ መማር የምትፈልጉ ከሆነ ስለ ፎሬቨር ሞዴል መማር የምትፈልጉ ከሆነ የኔታ ኤፍኤክስ ብላችሁ ዩቲዩብ ላይም ሰርች አድርጉ፣ ቴሌግራም ላይም ሰርች አድርጉ። ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።